በሰው ልጅ የጠፈር ጉዞ ታሪክ ውስጥ አርቴሚስ 2 የቴክኖሎጂ አቅማችንን ዳግም የፈተነ ትልቅ ምዕራፍ ነው። አራቱ ጠፈርተኞች በሰላም ወደ ምድር ሲመለሱ ጥያቄው ተሳክቶላቸዋል የሚለው ብቻ አልነበረም። ይልቁንም አሁን ከዚህ በኋላም ምን ይመጣል የሚለው ነበር። ዛሬ በቪዲዮ አርቴሚስ 2 ለምን እንደ ጠፈር ኢንጂነሪንግ ስኬት ታሪክ እንደሚጠቀስና ወደ ጨረቃና ማርስ ለሚደረጉ ጉዞ መሰረት እንደጣለ በጥልቅ እንመረምራለን። ይህ ተልእኮ የድል ብቻ ሳይሆን ወደፊት ማርስ ላይ ስለሚገነባው የሰው ልጅ ስልጣኔ የመጀመሪያ እርምጃ ነው። አብረን እንመልከት። ሁሉም ጉዞ የሚጀምረው በመነሻ ኃይል ነው። ነገር ግን ከምድር ስበት ወይም እርዝ ግራቪቲ ማምለጥ ያን ያህል ቀላል አይደለም። እዚህ ጋር ነው የስፔስ ላንች ሲስተም ወይም ሮኬት ወደ ትዕይንት የሚመጣው። ይህ በታሪክ እጅግ ኃይለኛ ሮኬት ነው። ነገር ግን ይህ ሮኬት በባዶ ተስፋ ወይም በምኞት የተሰራ አይደለም። 8.8 ሚሊዮን ፓውንድ የሚጠጋ የትረስት ኃይል ሲኖረው፣ ይህ ማለት በምድር ላይ ያለውን ክብደት ሁሉ አሸንፎ ወደ ጠፈር ለመግባት የሚችል ግዙፍ የኃይል መልቀቂያ ነው ማለት ነው። የዚህ ሮኬት ቁልፍ ሚስጥር የነዳጅ ቁጠባና የትክክለኛነት ወይም ፕሪሲዥን ሚዛን ነው። ሮኬቱ በዋነኝነት ሁለት ክፍሎች አሉት። አንደኛው ሶሊድ ሮኬት ቦስተር ሲሆን እነዚህ ለሮኬቶች መነሻ ሰከንዶች የሚያስፈልጉትን ከፍተኛ የመግፋት ኃይል ይሰጣሉ። ሁለተኛው ደግሞ ኮር ስቴጅ ወይም ዋናው ክፍል ነው። እዚህ ጋር ነው የኢንጂነሪንግ ጥግ የምናየው። የአርኤስ-25 ሞተሮች የሚጠቀሙት ፈሳሽ ሃይድሮጅን እና ኦክሲጅን ነው። ለምን ፈሳሽ ሃይድሮጅን አስፈለገ የሚለውን ስናይ ምክንያቱም በጠፈር ምርምር ውስጥ እጅግ ውጤታማ የሆነ ስፔሲፊክ ኢምፐልስ ወይም የነዳጅ ውጤታማነት ስለሚሰጥ ነው። ይህ ማለት ጥቂት ነዳጅ ተጠቅመን ብዙ ርቀት መጓዝ እንችላለን ማለት ነው። ነገር ግን ኃይል ብቻውን በቂ አይደለም። ሮኬቱ በአስደናቂ ትክክለኝነት ወደ ትራንስ ላውንች ኢንጀክሽን ምህዋር መግባቱ የኢንጂነሪንግ ቡድን በሂሳብና በፊዚክስ ምን ያህል ሰፊ ስራ እንደሚሰሩ ያሳያል። ትራንስ ሉናር ኢንጀክሽን ማለት ምንድነው የሚለውን ስናይ ይህ ማለት ሮኬቱ የምድርን ምህዋ ለቆ የጨረቃን የስበት ኃይል ተጠቅሞ ወደ ጨረቃ የሚሄድበት ትክክለኛ ነጥብ ነው። የሰው ልጅ ጨረቃ ላይ ለመድረስ የሚጠቀመው ይህ መስኮት ወይም ላንች ዊንዶ በጣም ጠባብ ነው። ትንሽ የሂሳብ ስህተት እንኳን ቢፈጠር ሮኬቱ ጨረቃ አንስቶ ወደ ጠፈር ጥልቅ ሊጠፋ ይችላል። ይህ እንዳይከሰት መሐንዲሶቹ ምን አደረጉ የሚለውን ስናይ ሮኬቱ በአየር ላይ ሲያልፍ የሚፈጥረው የአየር ግፊት ለማጥራት እጅግ በጣም ዘመናዊ የሆኑ ኮምፒውተሮችን ተጠቅመዋል። ሁለተኛው ትረስት ቬክተር ኮንትሮል የምንለው ነው። ይህ ደግሞ ሮኬቱ ወደ ላይ ሲወጣ አቅጣጫውን በየሰከንዶቹ በትንሽ ዲግሪ ማስተካከል አለበት። ይህን የሚያደርጉት በሮኬቱ ግርጌ ባሉ ሞተሮች መታጠፍ አማካኝነት ነው። ሶስተኛና የመጨረሻ የተጠቀሙት ቴክኖሎጂ ማስ ባላንሲንግ የሚባል ነው። የሮኬቱ ክብደት በየሰከንዱ እየቀነሰ ይሄዳል። ይህ የክብደት ለውጥ በምህዋር ላይ ያለውን ስሌት ወይም ትራጀክተሪ ካልኩሌሽን በቅጽበት ማስተካከል ይጠይቀናል። ይህ ስኬት የናሳ ኢንጂነሮች ከብዙ 10 ዓመታት የፈጠራ ስራ በኋላ የደረሱበት የሂሳብና የፊዚክስ ጥምረት ነው። አርቴሚስ 2 የተሳካው ሮኬቱ የሰው ልጅ የቴክኖሎጂ አቅም አዋቂ መሆኑን ስላረጋገጠ ነው። ስናየው ግዙፍ ብረት ሊመስል ይችላል። ነገር ግን በእውነቱ ይህ በአየር ላይ የሚበር እጅግ አስደናቂ የሂሳብ ስሌት ነው። ጨረቃን መዞር አንድ ነገር ነው። ነገር ግን በሰዓት 25000 ማይል ፍጥነት ወደ ምድር ከባቢ አየር መመለስ ሌላ ነገር ነው። እዚህ ጋር የፊዚክስ ህግጋት ወደ እውነተኛ ፈተና ይቀየራሉ። በዚህ ፍጥነት መንኮራኩር በከባቢ አየር ውስጥ ስታልፍ የሚፈጠረው የኬኔቲክ ኢነርጂ ወደ ከፍተኛ ሙቀት ይቀየራል። ይህ መንኮራኩሯን ወደ እሳት ኳስ ሊቀይር የሚችል ኃይል ነው። እዚህ ጋር ነው የኦራይ ሙቀት መከላከያ ወይም ሄልዝ ሺልድ የቴክኖሎጂውን ወሳኝ ሚና የሚጫወተው። ይህ ተራ ጋሻ አይደለም። በኢንጂነሪንግ ቋንቋ ኤብሌቲቭ ሺልዲንግ ይባላል። ኦራል የተሰኘው ኤቪ ኮት በተባለ ልዩ ቁስ ሰራ ሲሆን የዚህ ቁስ ዋና ጥበብ መስዋዕትነት ላይ ነው። መንኮራኩሩ በከባቢ አየር ውስጥ ስታልፍ ይህ ኤቪ ኮት ቁስ ቀስ በቀስ እየተቃጠለና እየተሸረሸረ ሙቀቱን ወደ ውጪ ይለቀዋል። ማለትም ሙቀቱ ወደ መንኮራኩሩ ውስጠኛ ክፍል እንዳይገባ ቁሱ ራሱን እያጠፋ ሙቀቱን ይዞ ይሄዳል ማለት ነው። ይሄ ሳይንስና የቁስ ጥናት ድንቅ ውጤት ነው። ቴርሞዳይናሚክስን በመጠቀም ከ2700 ዲግሪ ሴልሺየስ በላይ ያለውን ሙቀት ከውስጥ ካሉ ጠፈርተኞች መለየት የቻለ ኢንጂነሪንግ ጥግ ነው። ነገር ግን የሙቀት መከላከያ ብቻ በቂ አይደለም። በጠፈር ጉዞ ውስጥ ሌላው የማይታየውና ገዳይ የሆነው ጠላት የጠፈር ጨረር ወይም ኮስሚክ ራዲዬሽን ነው። ኦራይ መንኮራኩር በቫን ኤለር የጨረር ቀጠና ውስጥ ስታልፍ ኤሌክትሮኒክስ መሳሪያዎች በከፍተኛ ኃይል ያላቸውን ቅንጣቶች ወይም ቻርጅ ፓርቲክልስ ጥቃት ይሰነዝርባቸዋል። እነዚህ ቅንጣቶች የኮምፒውተር ቺፕስ ቢት ፍሊፕስ እንዲያደርጉ ወይም የመረጃ ስህተት ወይም ሙሉ በሙሉ እንዲቃጠሉ ሊያደርግ ይችላል። እዚህ ጋር ነው ራዲዬሽን ሃርደኒንግ የሚባለው የኢንጂነሪንግ ሂደት የሚገባው። ይህ ማለት ሁለት ነገሮችን ያካትታል። የመጀመሪያው ፊዚካል ፕሮቴክሽን ነው። የኮምፒውተሩ ሰርኪቶችንና የውስጥ ስርዓቶችን ከጨረር በሚከላከል ውፍረትና ጥግግነት ባላቸው ቁሶች መከላከል ሲሆን፣ ሁለተኛው ደግሞ ሎጂካል ሪደንደንሲ ነው። የኦራይን የኮምፒውተር ሶፍትዌር ላይ በአንድ ቦታ በጨረር ምክንያት ስህተት ቢከሰት ሌላኛው ሲስተም በቅጽበት ስህተቱን አርሞ የሚሰራበት ሪደንደንት አሰራር አላቸው። ይህ ለወደፊት የረጅም ጊዜ የጠፈር ጉዞ በተለይም ወደ ማርስ ለሚደረጉ የ6 ወር ጉዞዎች ትልቅ ልምድ ሆኗል።
አርቴሚስ 2 ያገኘው መረጃ እነዚህ የጨረር መከላከያዎች በከባድ የጠፈር ሁኔታ ውስጥ እንዴት እንደሚሰሩ ያረጋገጠልን ዋጋ ሊተመን የማይችል ዳታ ነው። አርቴሚስ 2 ምን አተረፈችልን የሚለውን ስናይ መልሱ ቀላል ነው። መረጃ የሚል ቃል እናገኛለን። በኢንጂነሪንግ ዓለም ውስጥ መረጃ ከወርቅ ይበልጣል። አሁን በእጃችን የኦራይን መንኮራኩር በገሃድ ዓለም ያሳየችን አፈጻጸም የህይወት ድጋፍ ስርዓቶች ወይም ላይፍ ሰፖርት አስተማማኝነትና የጠፈርተኞች በጠፈር ውስጥ የመለማመድ አቅም ላይ ትክክለኛ መረጃ አለን። ይህ መረጃ ለአርቴሚስ 3 ወሳኝ ነው። አርቴሚስ 3 ደግሞ ከአርቴሚስ 2 በተለየ ጨረቃ ላይ የማሳረፍ ተልዕኮ ነው። ይህ ደግሞ በምንም መልኩ ስህተት የማይታገስ ወይም ዜሮ ፌል ሚሽን ተልዕኮ ነው። አሁን በእጃችን ያለው የቴሌሜትር መረጃ ለዚያ ተልዕኮ የጥራት ማረጋገጫ ወይም ሰርቲፊኬሽን ሆኖ ያገለግላል ማለት ነው። አሁን ትኩረታችን ወደ ማረፊያው ወይም ሂውማን ላንዲንግ ሲስተም እና ወደ ጨረቃ መሰረት ሉናር ጌትዌይ ግንባታ ተቀይሯል። የጨረቃ ማረፊያ ሲስተም የሰው ልጅ ከኦራይን መንኮራኩር ወስዶ ጨረቃ ገጽ ላይ የሚያሳርፍ የመጨረሻ ማይል ወይም ላስት ማይል ዴሊቨሪ አገልግሎት ነው። ከዛም በላይ የሉናር ጌት ግንባታ ስትራቴጂያዊ ለውጥ ነው። ጨረቃ ካሁን በኋላ የጉዞ መረጃ አይደለችም። ይልቁንም ወደ ማርስ ለሚደረግ የሰው ልጅ ጉዞ እንደ መነሻ ጣቢያ ወይም ስቴጂንግ ፖይንት ታገለግላለች ማለት ነው። ለምን ጨረቃ እንደ ማረፊያ ጣቢያ ታገለግላለች የሚለውን ለመመለስ 3 የተለያዩ ፖይንቶችን እኔ የመጀመሪያው ነዳጅና ሀብት የሚለውን እናገኛለን። ጨረቃ ላይ የሚገኘው በረዶ ወደ ነዳጅ በመቀየር ከምድር ብዙ ነዳጅ ይዘን ከመነሳት ይልቅ ጨረቃ ላይ ነዳጁን መሙያ ወይም ሪፊውሊንግ ስቴሽን መፍጠር ይቻላል። ሁለተኛው ደግሞ የስበት ኃይል ቁጠባ የምንለው ነው። ጨረቃ ከምድር በብዙ እጥፍ አነስተኛ የስበት ኃይል ስላላት ከጨረቃ ተነስቶ ወደ ማርስ መሄድ እጅግ በጣም ያነሰ ነዳጅ ይጠይቃል። ሶስተኛውና የመጨረሻው ፖይንት ደግሞ የቴክኖሎጂ መፈተሻ ወይም ሳንድ ቦክስ የምንለው ነው። ማርስ ላይ ከመሄዳችን በፊት የረጅም ጊዜ ሰው መኖሪያና የመሳሪያ አሰራር ጨረቃ ላይ የምንፈትሽበት ሳንድ ቦክስ ወይም የሙከራ ግቢ ሆና ታገለግለናለች ማለት ነው። ስለዚህ አርቴሚስ 2 የሰው ልጅ የምድር ነዋሪ ብቻ ሳይሆን የጠፈር ነዋሪ የመሆን ሂደት የመጀመሪያ ጉዞ የትኬት ሽያጭ ነው ማለት ነው። ጨረቃ ላይ የምንሰራው እያንዳንዱ ስራ ወደ ማርስ ለምናደርገው የ6 ወር ጉዞ የሚዘጋጅ መሰረት ነው። አሁን ጥያቄው እንሄዳለን ወይ ከሚለው መች እንደርሳለን ወደሚለው ነገር ተቀይሯል ማለት ነው። አርቴሚስ 2 የሰው ልጅ የማወቅ ጉጉትና የቴክኖሎጂ አቅም ውህደት ነው። ይህ ስኬት የሚያሳይ አንድ ትልቅ እውነት ነው። በቂ ኢንጂነሪንግና ትብብር ካለ የትኛውም ርቀት አይገድበንም። ለወደፊት የጨረቃ ላይ ህይወትና ለማርስ ጉዞ የተዘጋጀው መንገድ አሁን ይበልጥ ግልጽ ሆኗል። እናንተስ ምን ታስባላችሁ? የሰው ልጅ ወደ ማርስ የሚያደርገው ጉዞ በስንት ዓመት ውስጥ ይጨርሳል ብላችሁ ታምናላችሁ? ወይስ ቴክኖሎጂ ገና ብዙ የሚቀረው ነገር አለ? ሐሳባችሁን ኮሜንት ላይ አካፍሉኝ። ይህም ቪዲዮ ከወደዳችሁትና እንዲህ አይነት ጥልቅ የኢንጂነሪንግ የቴክኖሎጂ ትንታኔ እንዲቀጥሉ ከፈለጋችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ የቴክኖሎጂና የሳይንሳዊ ትንታኔ እስከምንገናኝ ሰላም ሁኑ።